የአማርኛ ፊደላትን እንዲሁም ቃላትን አገጣጥማችሁ ስታነቡ ተቸግራችኋል? መልካም። ስለዚህ ይህን ቪዲዮ ረጋ ብላችሁ እስከ መጨረሻው ድረስ ተከታተሉት። የተለያዩ ቃላትን እዚህ ጋር መስርቼ ይጀላችሁ መጥቻለሁ ማለት ነው። ባለ 3 ባለ 2ም ባለ 4ንም ጨምሮ ማለት ነው። ስለዚህ እናንተ ደግሞ ከማሳለፋችሁ በፊት ቋም ብላችሁ አዳምጡት። እያንዳንዳቸው ቃላትን እንዴት እንደምናነብና እንዴት እንደምንጽፍ ማወቅ መቻል አለባችሁ ማለት ነው። እንዲሁም አማርኛ፣ እንግሊዘኛ፣ ሌሎችንም ሂሳብ ጨምሮ መማር የምትፈልጉ ስልካችን ባዮ ላይ ያለ በኢሞ፣ በቴሌግራም፣ በዋትስአፕ ሃይ በማለት መደወል ትችላላችሁ ማለት ነው። በኢሞ፣ በቴሌግራም እንዲሁም በዋትስአፕ። ስለዚህ ባላችሁበት ሆናችሁ የትኛውም ሀገር ላይ ሆናችሁ ውጭ ሀገርም ሆነ ሀገር ውስጥም ሆናችሁ መማር የምትችሉበት መፍትሄ ሻማ አካዳሚ ይዞላችሁ መጥቷል ማለት ነው። ስለዚህ ወደ ትምህርታችን እንቀጥል። ሰላም ሰላም። ፍቅር ጤና ምግብ ውሃ ቤት ትምህርት ስራ አርጋችሁ ሰዷት ይችኛዋል። ከተማ ሀገር ሰው ልጅ እናቴ አድርጋችሁ ሰዷት። አድርጋችሁ በስድስተኛ ማለት ነው። እናቴ አባቴ ወንድሜ እህት ጠረጴዛ ወንበር ቀለም ሰማይ መሬት ጨረቃ በረሃ ዝናብ ይችኛዋን አንድ እግሯን ወረድ አድርጓት። ዝናብ ደስታ ይችኛዋን ስ አድርጓት። ደስታ ተስፋ ሰላምታ አንድ በቁጥሩ ማለት ነው። ሁለት ሶስት